መስቀሉ ያረፈባት የግሸን ማርያም የዳግማዊት ደብረ ከርቤ ኢየሩሳሌም ታሪክ። የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለ መተላለፋችን ሊቆስል ስለ በደላችን ሊደቅ ለሰው ልጆች በሰጠው የማዳን ተስፋ የዘመኑ ፍጻሜ በደረሰ ጊዜ ቃል ከሰማይ ወርዶ የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆነ፣ በምድር ተገለጸ። 33 ዓመት ከ3 ወር በምድር ተመላለሰ። የምስራቹን ወንጌል አስተማረ። ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርቱ ፈወሳቸው። ምድር ግን ለክርስቶስ ሞት ደገሰችለት። አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል ፈረዱበት። ዓለማትን የፈጠረ የሰማይና የምድር ንጉሥ የሰው ልጆች ሁሉ ፈጣሪ በፈቃዱ ለመስቀል ሞት ተላልፎ ተሰጠ። አይሁድ በ5 ችንካር ቸንክረው በመስቀል ላይ ሰቀሉት። የተሰቀለበት መስቀል በደም ተሸፈነ። በመስቀል ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። በመስቀል ላይ ሆኖ ለአዳምና ልጆቹ ሁሉ ሕይወትን አበራ። ተስፋ አድርገው በሲኦል ተጥለው ለነበሩ የሰው ልጆች በመስቀል ተሰቅሎ አርነትን ሰጣቸው። በመስቀል ተሰቅሎ የሲኦል ኃይላትን አጋንንትና አለቆቹን ከእግራችን በታች ጣለልን። በሰው ልጆች ላይ እንዳይሰለጥኑ በእሳት ጃንጀር አሰራቸው። ከመስቀሉ ብርሃን ወጣ፣ ለዓለም ሁሉ አበራ። የብርሃናት ጌታ የብርሃን ፈጣሪ የሰው ልጆች ሁሉ አባት ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጥቷልና ለሚፈሩ ምልክትን ሰጣቸው እንዳለ ቅዱስ ዳዊት ከሞት ለማምለጥ አጋንንትን ለመዋጋት የሰው ልጆች የተሰጠ ምልክት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ክርስቶስን አስበን የተደረገልንን በጎ ሥራ የአምላካችን የሰው ልጆችን መውደድ እርሱ ስለኛ ተላልፎ መሰጠቱን ስናስብ የመስቀሉ ነገር ቀድሞ ይታወሳል። የድል ነሺዎች ምልክት፣ የክርስቲያኖች አርማ፣ የአጋንንት መቀጥቀጫ፣ የሰማያዊው ርስት የመንግሥተ ሰማያት ብርሃን የሚፈነጥቅበት ለእኛ ክርስቶስን ለምናምን ለምንፈራው የተሰጠ ምልክት ነው። የክርስቶስ መስቀል መስቀል የመዳን ቃል ነው። ክርስቶስ የሞተው ስለ ኃጢአት ነው። የመስቀሉ ቃል የወንጌል ቃል ማለት ነው። መስቀል የጥልን ግድግዳ ያፈርሳል። በሰው ልጆች መካከል የነበረው የጠብ ግድግዳ የፈረሰው በመስቀል ነው። በመስቀል ላይ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሞት ሊይዘው አልቻለምና ሞትን ድል ነስቶ ተነሳ። 40 ቀን ወንጌልን እያስተማረ ከደቀ መዛሙርቱ ጋር ቆየ። በ40ኛው ቀን ወደ ሰማይ አረገ። የተሰቀለበት መስቀል ግን በምድር ሆኖ የማያቋርጥ ብርሃንን ከውስጡ ያወጣ ነበር። አይሁድ እስኪገረሙ ድረስ ሌሊትና ቀን ከመስቀሉ ብርሃን ይወጣል። እንደ ፀሐይ ያበራ የታመሙትን ይፈውሳል፣ አጋንንትንም ይቀጠቅጣል። በዚህ ምክንያት ብዙ አይሁድ በክርስቶስ እያመኑ በሐዋርያት ኅብረት ሥር ወንጌልን መማር፣ ስለ ክርስቶስ መመስከር ጀመሩ። ይሄ ለአይሁድ ፈተና ሆነባቸው። አጋንንት አድረውባቸው የመስቀሉ ጠላት ሆኑ። ብርሃኑን ሊያጠፉ ምልክታችንን ሊደብቁ ተነሱ። የብርሃናት ጌታን ሰቅለው ለሞት አሳልፈው እንደሰጡት ሁሉ ደሙ ያረፈበትን ሥጋውን የቆረሰበትን የመከራው ዙፋን የሆነው ቅዱስ መስቀል ሕሙማን ሲፈውስ እንደ ፀሐይ ብርሃን ከውስጡ ሲወጣ ቢመለከቱ መስቀሉን ሊቀብሩ ተነሱ። በቀራንዮ ተራራ በምስራቅ በኩል 60 ክንድ የሚሆን ጉድጓድ በአዋጅ አስቆፈሩ። በዚያ ጉድጓድ ውስጥ የጌታችንን መስቀል አስገብተው አፈሩን መልሰው ቀበሩት። የአካባቢውና የከተማው ቆሻሻ በዚያ ጉድጓድ ላይ እንዲጣል አዋጅ አስነገሩ። የመስቀል ነገር እንዳይነሳ፣ ስሙ እንዳይታወስ፣ ሥራው እንዳይዘከር የከተማው ሰው ሁሉ በዚያ ቦታ ላይ ቆሻሻ ይጥል ጀመር። ለ285 ዓመት በዚያ ቦታ ላይ የአካባቢው ሕዝብ ቆሻሻ ሲደፋ ጥራጊ ሲጥልበት ቆየ። አካባቢው በቆሻሻና በጥራጊ ተመላ። የትልቅ ተራራ ከፍታን ያዘ። ዓመታት እያለፈ ሄደ።
የመስቀሉ ነገር ተረሳ። የት እንደተቀመጠ የሚያስታውስ ትውልድ አልተገኘም። በ320 ዓመተ ምህረት የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት ኢሌኒ ተነሳች። ክርስቶስ የተሰቀለበት መስቀል የት እንደተቀመጠ ባታውቅም ለእግዚአብሔር ስዕለትን ተሳለች። ልጇ የክርስትና እምነት ተከታይ አልነበረምና ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን ልትፈልግ በኢየሩሳሌም ያሉትን አብያተ መቅደስን ልታንጽ ተሳለች። የእግዚአብሔር ፈቃድ ሆነ። ልጇ ቆስጠንጢኖስ አምኖ ክርስትናን ተቀበለ። በአብ በወልድና በመንፈስ ቅዱስ ስም ተጠመቀ። እናም ከእግዚአብሔር ተወልዶ ክርስቲያን ሆነ። ንግሥቲቷ ኢሌኒ የተሳለችውን ስለት ልትፈጽም ኢየሱስ ክርስቶስ ከ300 ዓመት በፊት የተሰቀለበትን መስቀል ልትፈልግ ወደ ኢየሩሳሌም ወረደች። ከንግሥቲቷ ከኢሌኒ ጋር የቂሳርያ ኤጲስቆጶስ አውሳሪዮስ፣ የኢየሩሳሌም ኤጲስቆጶስ መቃርዮስ አብረዋት ነበሩ። ኢየሱስ ክርስቶስ የተሰቀለበት መስቀል የት እንዳለ የሚያውቅ ሰው ማግኘት ግን አስቸጋሪ ሆነ። ከብዙ ድካም በኋላ ኪራኮስ የተባለ ሽማግሌ መምህር ኢየሱስ ክርስቶስ የተሰቀለበት መስቀል በቀራንዮ በስተምስራቅ እንደተቀበረና በዚያ ቦታ ላይ ጉድፍ መጣያ እንደተደረገ አያት ቅድመ አያቶቹ ሲያወሩ መስማቱን ተናገረ።